የቴምር ፍሬው ብዙ ጥቅሞች እንዳሉት ካወቅኩ በኋላ እስካሁን ድረስ በልቼ የጣልኳቸው ቴምሮች እንዴት እንደጸጸቱኝ ማለት ነው። እንግዲህ ዛሬ ጥቅሞቹንና እንዴት እንደምታፈሉ ታሳያቸዋለሁ ማለት ነው። እንደ ቡና ነው ልክ የምትቆሉት ማለት ነው። በጣም ጥቅሞቹ ምንድን ናቸው? ለስኳር በሽተኞች አሪፍ ጥቅም አለው። ኮሌስትሮል ላለባቸው ኮሌስትሮል ይቀንሳል። ለጸጉር፣ ለፊት ጥራት እንዲሁም ደግሞ ደም ማነስ ላለባቸው ሰዎች በጣም አሪፍ ነው ማለት ነው። ከዛም ተጨማሪ በጣም ብዙ ጥቅሞች አሉት። ገብታችሁ ሰርች አድርጉና አንብቡ ማለት ነው። ልክ እንደዚህ እንደምታዩት እንደ ቡና ትቆሉታላችሁ። በጣም አታሳርሩት። በረደ በኋላ መፍጫችሁ እስከታችሁ በቃ እንደ ቡና ነው የምታደርጉት። ትፈጩታላችሁ። ሲፈጭም ይዩት፣ ከለሩ ምኑ ቡና ነው የሚመስለው። ስቲል እስካሁን ራሱ ስቆለው ሽታው ራሱ ቡና ነው የሚለው። ይሄ ዱቄቱም ቡና ነው የሚለው። እስካሁን ልክ የቡና አይነት ነገር ነው ያለው። እኔ ልክ እንደዚህ በሻይ ብርጭቆ ነው ልሞክረው ያሰብኩትኝ። አንድ ሻይ ብርጭቆ ውሃ አደረኩኝና አሁን የፈጨሁትን ሙሉን ዱቄት ነው የከተትኩትኝ። ልክ እንደምታዩት አድርጋችሁ በደንብ ሲንተከተክ አውጥታችሁ መጠጣት ነው ማለት ነው። እንደነገርኳችሁ ነው። ከፈለጋችሁ ደግሞ ከማር ጋር አድርጋችሁ ፊታችሁ ላይ መቀባት ትችላላችሁ። ጸጉራችሁ ላይ ከሂና ጋር ከምናምን ጋር አድርጋችሁ ልትታጠቡ ስትሉ መቀባት ትችላላችሁ። ስለዚህ በጣም ቆንጆ ነው፣ ተጠቀሙት ማለት ነው። እንደዚህ ፈልቶ ጨርሷል። እስቲ ደግሞ ቀምሼ ልንገራችሁ ማለት ነው። ቀምሼዋለሁኝ። በቃ ከቡና ጋር ዘሴም ቴስት ነው ያለው። ትንሽ ነገር ነው የሚለያየው እንጂ ቡና ነው የሚለው። በጣም ነው የሚጣፍጠው። እኔ እንደው በባዶ ነው እየጠጣሁት። እናንተ ስኳር አድርጋችሁ መሞከር ትችላላችሁ።